ቴዲ አመሰግናለሁ። በርከት ያሉ ጥያቄዎች ናቸው፣ ግን ካለን ጊዜ አንፃር ያው ማስረዘም ያለብኝ አይመስለኝም እና ባጭሩ ለማለት ሞክራለሁ። አቶ ዘለሌ ያቀረበው ዲያስፖራ ሀገረ ካፒ ውስጥ የለም ወይ ያለው ምናልባት በስፋት ላይ ይገኝ ይችላል። ያ ደግሞ ምናልባት የሚመነጨው የትግሉ ዋና ባለቤት አገር ቤት ያለ ህዝብ ነው የሚል እምነት ስላለ ሊሆን ይችላል። ግን ደግሞ ጭራሽ የተረሱ አይደሉም። ለምሳሌ የግንቦት ማንፌስቶ ላይ ካየን በዲያስፖራው ምን አይነት ጠንካራ የሆነ ትግል አድርጎ የህዝባዊ እምቢተኝነቱን ሊደግፍና ወደ ውጤት እንዲበቃ ለማገዝ እንደሚችል በዝርዝር ሁሉ የተቀመጡ ነገሮች አሉ። ከዕቀባ አንጻር፣ ከሰላማዊ ሰልፍ አንጻር ኢቨን ቦታዎች ሁሉ እየተጠቀሱ የዲያስፖራው ሚና ምን ያህል ከፍተኛ እንደሆነ ተጠቅሷል። በአፍራሽነትም የተለያዩ ቦታዎች ላይ 3-4 ቦታ እንደተጠቀሰ አስታውሳለሁ። በተለይ ይሄ በጣም ጽንፈኛ የሆነና የብሔርተኝነት ፖለቲካ እየተጋጋለ እንዲመጣ በማድረግ ረገድ ከሶሻል ሚዲያ መስፋፋት ጋር ተያይዞ የዲያስፖራው ሚና ከፍ ያለ እንደሆነ የተጠቀሰበት ሁኔታ አለ። እሱ ብቻ አይደለም። ከውጭ ሀገር ወደ አገር ቤት የሚገቡ የውጭ አስተሳሰቦች ምናልባትም ለጠጥ ካደረግናቸው ባዕድ የሆኑ አስተሳሰቦች ሁሉ እየገቡ አገሪቱን እንዴት እንደሚያምሷት ሁሉ የተጠቀሰበት ሁኔታ አለ። አብዛኛዎቹ ውጭ ሀገር ተምረው የመጡ ምሁራኖች ናቸው እና እነሱ ይዘውት የሚመጡት አይዲዮሎጂ፣ አስተሳሰብ ከሀገሩ ነባራዊ ሁኔታ ጋር አልሄድ እያለ ምን ያህል ችግር እንደሚፈጥር በጣም ዘለግ ባለ ታሪክ የተገለጸ ይመስለኛል። ምናልባት በብቃት በስፋት ከዚህ በላይ ለመግለጽ ቅድም ያልኩት አስተሳሰቤ ተጽዕኖ አሳድሮብኝ ሊሆን ይችላል። እኔ በዋናነት ትግሉ መካሄድ ያለበት አገር ቤት ነው። ዋናው የትግል ተዋናኝ አገር ቤት ያለው ህዝብ ነው የሚል እምነት አለኝ። የውጩ ኃይል የማገዝ የመርዳት የማጠናከር ሚና ነው እንጂ ያለው በዋናነት ትግሉን የማካሄድና የመምራት ሚና የእሱ አይደለም የሚል እምነት አለኝ። ምናልባት እሱ ተጽዕኖ አሳድሮ አንተ በምጠብቀው መልኩ ላልገልጸው እችላለሁ፣ ግን ሚናው እዚህም እዛም ተገልጿል ማለቴ ነው። ሌላው ከዚህ ከዲጂታል ዓለም ጋር በተያያዘ አንዱ ግን ያሰብከው የሚል ነገር 1-2 ጊዜ ደጋግሞ ሲነሳ ሰምቻለሁና እኔን እንደ አንድ የፖለቲካ ኃይል አድርጋችሁ ባታዩ ጥሩ ነው። አንድ ግለሰብ ነኝ። አቅሜ የፈቀደውን ነገር ብቻ ነው ላዋጣ የምችለው እና ዋናው ትግሉ ነው። በዛ ትግል ውስጥ ደግሞ ብዙ ተዋናኞች አሉ። የፖለቲካ ኃይሎች አሉ፣ ሲቪክ ማህበራት አሉ፣ ምሁራን አሉ፣ ህዝቡ አለ። ምናልባት ከነዛ በዛ ሂደት ውስጥ ካሉ ግለሰቦች ውስጥ አንዱ ነኝ እኔ እና ምን አስበሃል፣ እንዴት ልታረግ ነው የሚለው ጥያቄ ተገቢ አይመስለኝም። ለአንድ ግለሰብ መቅረብ ያለበት አይመስለኝም። ለአጠቃላይ ለኢትዮጵያ የፖለቲካ ኮሚኒቲ መቅረብ ያለበት ጥያቄ ነው እና እሱ ላይ የተዛባ አስተሳሰብ እንዳይኖረን ጥንቃቄ ማድረግ ያለብን ይመስለኛል። ግን ዞሮ ዞሮ ዶክተር እስማኤል ያልከው የዚህ የዲጂታል እንትንን የመጠቀም ጉዳይ እጅግ ወሳኝ ነው። በተለይ በአሁኑ ዘመን ሰላማዊ ህዝባዊ እምቢተኝነትን በአንድ ሀገር አቀጣጥሎ ለውጤት ለማብቃት የማይተካ ሚና ነው ያለው። ሪሊ አገሮች ወደ ለውጥ እንዲገቡ፣ አምባገነኖች ቀድሞ በነበረው አቅም ህዝብን ማፈን እንዳይችሉ አንድ የተፈጠረ እድል ቢኖር ዲጂታል ወርልድ ላይ መግባታችን ነው፣ የኢንፎርሜሽን ቴክኖሎጂ ዘመን ላይ መሆናችን ነው እና እሱን በአግባቡ ካልተጠቀምን የትም መድረስ የምንችል አይመስለኝም። በዛ ደረጃ እንደ ግለሰብ ልደቱ ድክመት ሊኖርብኝ ይችላል። እርግጥ ነው እውነቱን ለመናገር በሚዲያዎቹ ትብብር፣ በደጋፊዎች ትብብር ወደ ህዝብ ማቅረብ የምፈልገውን ሀሳብ ሁሉ ለማቅረብ ተቸግሬያለሁ የሚል እምነት የለኝም። ግን የግሌ የራሴ የምለው ትዊተር፣ ኤክስ ወይም ደግሞ ፌስቡክ የለኝም። ይሄን የሚያደረኩት በምክንያት ነው። ግን ሪሊ ብዙ ሰዎች ተረባርበው አሁን እያሳመኑኝ ነው። ሊኖርህ ይገባል የሚለውን ጫና አልቻልኩትም። ሀሳቦቹም አሳማኝ ናቸው የሚል እምነት አለኝ። በቅርብ ጊዜ እሱን እንዲኖረኝ የማድረግ ፍላጎት አለኝ። ዞሮ ዞሮ እኔ ኖረኝም አልኖረኝም እሱ ወሳኝ አይመስለኝም። ወሳኙ ትውልዱ፣ ትግሉ ይሄን እውነታ አውቆ በአግባቡ መጠቀም ይኖርበታል። በተለይ ሰላማዊ ህዝባዊ እምቢተኝነት አገር ቤት ተጀምሮ ተቀጣጥሎ ለውጤት እንዲበቃ ከፈለገን እሱን በአግባቡ በስፋት የመጠቀም ጉዳይ ምትክ የለሽ ነው የሚል እምነት አለኝ እና ምን አስበሃል ሳይሆን ምን አስበናል፣ የፖለቲካ ኃይሉ ይሄን ጉዳይ በአግባቡ ለመጠቀም ምን አስቧል የሚለው ላይ ማተኮሩ ተገቢ ይመስለኛል። ልደት ወደ ሌላ ጥያቄ ከመሄድ በፊት እዚህ ዜድኤ በሚል የገባ ሰው አለ። ማን እንደሆኑ ካልገለጹልን ዶክተር አክሎግ መሰሉኝ ናቸው። ዶክተር አክሎግ ናቸው። ዘግይተው መጥተው ነው። ምናልባት ሊጨርስና ታስገባቸዋል።
እሺ እሺ እሺ። በነገራችን ላይ ወደ 20 የሚጠጉ ሰዎች ነው የጋበዝነው። እስካሁን 11 ወይም 12 ሰዎች ናቸው መናገር የቻሉት። አንዳንዶቹ ሰዎችም ያው አንድ ትልቅ ችግር አገራችን ውስጥ አለ። አሁን የማንበብ ባህላችን በጣም ወርዷል። በተለይ ከዚህ ከኢንፎርሜሽን ቴክኖሎጂ መስፋፋት ጋር ተያይዞ እና አንዳንድ ሰዎች ግብዣው የደረሳቸው እንደሚገኙም ካሳወቁ በኋላ በስራ ጫና ምክንያት መጽሐፉን አንብበን መጨረስ አልቻልንም፣ መጨረስ አይደለም ማጋመስ አልቻልንም ብለው በዛ ምክንያት ይቅርታ የጠየቁ ብዙ ሰዎች አሉና እንግዲህ አንዳንዶቹ ባይገኙ በዛ ምክንያት እንደሆነ ማወቁ ጥሩ ነው። ምናልባት የሚገቡ ተጨማሪ ሰዎች ካሉ የምንጠብቃቸው ይሆናል ለተወሰነ ጊዜ። ያለን ሰዓትም ያው ትንሽ ብዙ ሄዷልና ብዙ ላይሆን ይችላል። ኤኒዌይ ወደ ጥያቄዎቹ ልመለስና ሌላው ይሄ አሁን ከአቶ አንዳርጋቸው ሀሳብ ጋር ተያይዞ በቃሉ ያነሳው ጥያቄ አለ። እኔ ለምሳሌ አቶ አንዳርጋቸውን ዛሬ እዚህ መድረክ የጋበዝኩት በምክንያት ነው። አውቃለሁ አቶ አንዳርጋቸው ምን አይነት አስተሳሰብ እንደሚያራምድ። ግን እኔ እንዲህ አይነት መድረክ ስንከፍት ከኛ አስተሳሰብ ጋር ብቻ የሚሄድና እኛ የምንፈልገውን አስተሳሰብ ብቻ የሚደግፍ ሰው መምጣት አለበት የሚል እምነት የለኝም። አቶ አንዳርጋቸውን ብቻ አይደለም ሌሎች ሰዎች በትጥቅ ትግል በጣም ጠንካራ የሆነ እምነት ያላቸውን ሰዎች ዛሬ ጋብዣቸው ነበር። ግን ቅድም ባልኩት ምክንያትና በተለያየ ምክንያት አልተገኙም። እና ምንድነው አቶ አንዳርጋቸው ዛሬ እዚህ ተገኝቶ ያለውን አቋም መግለጹ በጣም ነው ደስ ያለኝ። ትልቅ ነገር ነው። በዚህ አጋጣሚ ምስጋናዬን አቀርባለሁ። ዞሮ ዞሮ ምንድነው አንዱ መታወቅ ያለበት ነገር ምንድነው አሁን ኢትዮጵያ ውስጥ ከኔ ይልቅ ወይም ደግሞ ዛሬ እዚህ ቀርበው በሰላማዊ ትግል እምነት አለን ብለው በጽናት ከተናገሩት ሰዎች በላይ በስፋት ማህበራዊ መሰረት ያለው አስተሳሰብ የእናቱ አንዳርጋቸው አስተሳሰብ መሆኑን መካድ አይቻልም ወይም አያስፈልግም። አብዛኛው ሰው በኃይል ነው ለውጥ የሚመጣው የሚል እምነት ነው ያለው። እንግዲህ በድርሰቱም ውስጥ አይታችኋል። ሀገረ ካኦፒ ውስጥ አብዛኛው ህዝብ በሰላማዊ መንገድ ለውጥ አይመጣም፣ በኃይል ነው የሚመጣው፣ በትጥቅ ትግል ነው የሚል የፖለቲካ ኃይሎቹም አስተሳሰብ ነበረ። የአብዛኛዎቹ ምናልባት ከ90% በላይ የሚሆኑት የህብረተሰቡ አስተሳሰብ ነበር፣ የዲያስፖራው አስተሳሰብ ነበር። ሄዶ ግን ያ ነገር ያመጣውን ውጤት አይተናል። እና በኢትዮጵያ ተጨባጭ ሁኔታ አሁን ማህበራዊ መሰረት ያለው የኔ አይነቱ አስተሳሰብ አይደለም። ቅድም አቶ አንዳርጋቸው ያለው አይነት አስተሳሰብ ነው ሰፊ ማህበራዊ መሰረት ያለው። ይሄን በደንብ አምኖ መቀበል ያስፈልጋል። ለዚህ ነው ሰላማዊ ትግል ምን ያህል ውጤታማ የሆነ የትግል ስልት እንደሆነ እያወቅን ያን መጠቀም ባለመቻላችን ወደ አደጋ እየሄድን ነው። ኢትዮጵያ አሁን ከመዳን ይልቅ ወደ መፍረስ የመሄድ እድል ነው ያላት የሚል ሀሳብ የምናራምደው ያለ ምክንያት አይደለም። በሰላማዊ ህዝባዊ እምቢተኝነት ህብረተሰብ ውስጥ ያለው አመለካከት በጣም የሚገርም በጣም ቀጫጫ በመሆኑ እምነቱ ገና አልተፈጠረም የለም። እና ትልቁ ችግር ይሄ ነው። እዚህ ወረቀት ለሚያቀርቡ ንግግር ለሚያደርጉ ሰዎች አንድ አጭር 3 ጥያቄዎችን የያዘች መጠይቅ ለመበተን ሞክሬ ነበረ ከዚህ ውይይት በፊት። እና ከነዚህ ጥያቄዎች ውስጥ አንዱ የመጨረሻው ጥያቄ አሁን በያዝነው መንገድ ከቀጠል ኢትዮጵያ የሀገረ ካኦፒ የመፍረስ እድል ይገጥማታል ወይስ አይገጥማትም? ወይም በስንት መቶ ወይም በስንት እጅ ይገጥማታል ብለው ያምናሉ የሚል ጥያቄ ነበር ያቀረብኩት። ከጥያቄ ካቀረብኩላቸውና መጽሐፉን አንብበው ከጨረሱ ሰዎች ውስጥ ወደ 90% የሚሆኑት ከ80% በላይ የመፍረስ እድል ነው ያላት የሚል ያቀረቡት። የተወሰኑ ሰዎች 50% ግማሽ የሚል ሀሳብ ያቀረቡ አሉ። በእርግጥ አሁን ለምሳሌ አቶ አንዳርጋቸው ያቀረቡት በጣም ዝቅተኛ ነው በዚህ ረገድ። የብዙ ሰዎች አስተሳሰብ ግን የሚለው ይቺ ሀገር አሁን በያዘችው መንገድ ከቀጠለች ትፈርሳለች የሚል። ስለዚህ አማራጩ ምንድን ነው የሚለውን ነገር በደንብ መመርመርና ማየት አልተቻለም የሚል እምነት አለ። ሀገር ካኦፒን በድርሰት መልክ ለመጻፍ ያስገደደኝም በምን ቋንቋ ብንነጋገር ልንግባባ እንችላለን፣ በምን የተለየ ስልት ብንነጋገር ልንግባባ እንችላለን። በቀጥታ በመነጋገር ልንግባባ አልቻለም። ከራሳችንም ታሪክ ተምረን ልንግባባ አልቻለም። ከሌሎች ሀገሮች ታሪክም ተምረን ልንግባባ አልቻለም። ሰላማዊ ትግል ከኢትዮጵያ እውነታ የራቀ አይደለም፣ እንደሚባለው አይደለም። በ1960ዎቹ 40 ዓመት በስልጣን ላይ የነበረውን መንግስት አንኮታኩቶ የጣለው ሰላማዊ ህዝባዊ እምቢተኝነት ነው፣ የንጉሱን ስርዓት፣ ትጥቅ ትግል አይደለም። 97 ዓመተ ምህረት ያና ያህል የፖለቲካ ለውጥ ኢትዮጵያ ውስጥ ያመጣው በአግባቡ ባንጠቀምበትም ሰላማዊ ትግል ነው። 2010 ላይ ለነ ዶክተር አብይ ወደ ስልጣን መምጣት ምክንያት የሆነው የትግል እንቅስቃሴ በዋናነት ያመጣው ትጥቅ ትግል አይደለም፣ ሰላማዊ ትግል ወይም ደግሞ ሰላማዊ ህዝባዊ እምቢተኝነት ነው።
በቅርባችን ከ10 ዓመት በፊት የአረብ ስፕሪንግ በተነሳበት ወቅት ምን ያህል ሰላማዊ ህዝባዊ እምቢተኝነት ተጨባጭ የሆነ ፈጣን የሆነ ለውጥ ሊያመጣ እንደሚችል በጎረቤት ሀገሮቻችን አይተናል። ቱኒዚያ አይተናል፣ ግብፅ አይተናል፣ የመን አይተናል፣ መንግስትን ሲያንኮታኮት ሊቢያ አይተናል። በአጭር ጊዜ ወር ባልሞላ ጊዜ ውስጥ አሁን አንዳንድ ሰዎች 45 ቀን በጣም አጭር አይደለም ወይ ስሜታዊ የሆነ አመለካከት አይደለም ወይ ይላሉ። አይደለም። እዚህ አጠገባችን ሱዳን መንግስት የተፈነቀለው በሳምንት ጊዜ ውስጥ ነው። አሁን በቅርቡ ያየ ነው የፔሩ መንግስት በዋናነት 4 ቀን ነው ዋናው ህዝባዊ እምቢተኝነት ተቀጣጥሎ የተካሄደ። ሳምንት ባልሞላ ጊዜ ነው የተንኮታኮተው። ብዙ ሀገሮች አሁን as you speak ብዙ ሀገሮች በዛ አይነት እንቅስቃሴ ውስጥ ነው ያሉት ሰሞኑን እዚህ ላቲን አሜሪካም ውስጥ አፍሪካም ውስጥ ኤዥያ ውስጥ በተጨባጭ ሰላማዊ ህዝባዊ እምቢተኝነት ምን ያህል ባጭር ጊዜ በቀላል መስዋዕትነት በተለይም ደግሞ ለተሻለ ውጤት ሊያበቃ እንደሚችል በሪሰርች የተረጋገጠ ነው። በታሪካዊ ሂደትም በእኛም ሀገር ታይቷል፣ በሌላም ሀገር ታይቷል። ግን ይሄን ለመቀበል አልቻለም። አሁንም እየቀጠልን ያለ ነው በትጥቅ ትግል ደግሞ ቀጥለን በሚሊዮን የሆነ የሚቆጠር ህዝብ በዚህ 7 ዓመት ብቻ አጥተናል። ትጥቅ ትግሉን ልናስቀረው አንችልም። ምክንያቱም በስልጣን ላይ ያለው መንግስት ባህሪ ትጥቅ ትግል እንዲኖር የሚያደርግ ነው። ያን እውነታ ማናችንም ልንክድ አንችልም፣ መቀበል አለብን። እኛ ወደድነውም ጠላነውም ቀጥሏል፣ ወደፊትም ይቀጥላል። ግን ሄደን አገር አልባ እንዳንሆን ወደ ባሰ ቀውስ እንዳንገባ ምናልባትም ብዙ መስዋዕትነት ተከፍሎ የመንግስት ለውጥም ከመጣ ያ ለውጥ እንዳለፉት የአንድ አምባገነን በሌላ አምባገነን መተካት እንዳይሆን የሚቻለው እንዴት ነው የሚለውን ነገር ሪሊ ብዙ ተመክሮች አሉ። ግን አሁንም በድጋሜ ሀገረ ካዋፒ ላይ ለማሳየት የተሞከረው ይሄ በአጭር ጊዜ በቀላል መስዋዕትነት ለዘላቂ ለውጥ በሚጠቅም መልኩ ለውጥ ማምጣት ይቻላል። የኢትዮጵያ የፖለቲካ ኃይሎች አሁን ለምሳሌ ሀገረ ካዋፒ ላይ ሊበራል ፓርቲው ያስቀመጣቸውን 11 ቅድመ ሁኔታዎች በብቃት ሰርተን ካሟላን ያን ማሟላት ይቻላል ወይ? በጣም ትልቅ ፈተና ነው የኢትዮጵያ ፖለቲከኞች። እኔ ቀላል ነው ብዬ አላምንም። እሱን ግን ይቻላል ብለን እሱን ሌት ተቀን ሰርተን ካሳካን ግን በእኛ በኩል አስፈላጊ የምንላቸውን ቅድመ ሁኔታዎች ካሟላን 45 ቀን አምባገነን መንግስትን ለማንበርከክ በጣም እንደውም ሰፊ ጊዜ ነው የሚመጣው፣ እጅግ ሰፊ ጊዜ። ከዛ ባነሰ ጊዜም አንድን አምባገነን መንግስት ማሸነፍ ለሰላማዊ ድርድር ውይይት ማንበርከክ ወዶ ሳይሆን ተገዶ ይቻላል የሚል እምነት ነው። እንዴት እንደሚቻል ደግሞ በዝርዝር እዛ ውስጥ ቀርቧል። የሚካሄደው ሰላማዊ ትግል ከማሸነፍ ውጪ እንዴት ሌላ አማራጭ እንዳይኖረው ማድረግ እንደሚቻል ተጀምሮ እንደማይቋረጥ የሚካሄደው ሰላማዊ ህዝባዊ እምቢተኝነት በጮሌዎች እንዳይጠለፍ እንዴት ማድረግ ይቻላል? ሄዶ እንዳይደናቀፍ እንዴት ማድረግ ይቻላል? ሄዶ አንድን አምባገነን በሌላ አምባገነን እንዳይተካ ማድረግ እንዴት ይቻላል? ብዙ ሺዎችን እንዳይጨርስ እንዴት ማድረግ ይቻላል? ብዙ ዓመታትን እንዳይጨርስ እንዴት ማድረግ ይቻላል የሚለው ነገር ሁሉ በዝርዝር የተካተተበት ሰነድ ነው ዛሬ የቀረበው። እና ሪሊ ሰላማዊ ትግል እውነቱን ለመናገር በጭንቀት ነው። ይሄን ከጭንቀት የመነጨ ጽሁፍ ነው የሚለው ያለ ምክንያት አይደለም። መግባባት አልቻለም እና ነገሩ በጣም ከባድ ነው። አንዳንድ ሰዎች ስለ ሰላማዊ ትግል ሳወራ ቀላል ነው ስል እንዲሁ ዝም ብዬ ቀላል ነው እያልኩ እንደሆነ አድርገው የሚወስዱ አለ። እያልኩ አይደለም። ቀላል የሚሆነው እምነቱ ከሰረጸብን፣ እምነቱ ሰርጾብን እሱ የሚጠይቀውን ዋጋ ለመክፈል ከተዘጋጀ ያኔ በጣም ቀላል ነው። አሁን ባለው የኢትዮጵያ ተጨባጭ ሁኔታ ጋር እጅግ ከባድ። ያን ከባድ ያደረግነው ግን አገዛዙ ጠንካራ ስለሆነ የተለየ ጉልበት ስላለው አይደል። እኛ የሰላማዊ ትግልን ኃያልነት በአግባቡ ተረድተን መጠቀም ስላልቻለ እና ከዚህ የመነጨ ነው ማለት ነው። ሌላው ቴዲ ያነሳቸው ጥያቄዎች ዙሪያ ምንድነው ይሄ መጽሐፍ ልቦለድ እነሱ ምንም ጥያቄ ውስጥ የሚገባ አይደለም። ልቦለድ እንደውም በብዙ ርቀት ከብዙ ታሪክ ቀመስ መጽሐፎች ይለያል። እዛ ውስጥ የተጠቀሱ የአገሩ ስም የቦታዎቹ ስም ልቦለዶች ናቸው። እዛ ያሉ ገጸ ባህሪዎች ካራክተሮች ልቦለዶች